ምስጋና የእግዚአብሔር ሕልውና መስታወት፣ ምስጋና የእግዚአብሔር ክብር መስታወት፣ ምስጋና የእግዚአብሔር ታላቅነት መስታወት። ስታመሰግኑ በቤታችሁ ውስጥ ሆናችሁ ዙሪያችሁን የሚከባችሁ የሰው ክብር አይደለም፣ የእግዚአብሔር ክብር ዙሪያችሁን ይከባችኋል። ይሄንን ክብር ደግሞ ፔኔትሬት አድርጎ ጥሶ ወጥቶ ሊነካችሁ የሚችል አንዳች ጉልበት ያለው አይገኝም። የእግዚአብሔር ክብር መስታወት ነው ምስጋና። የሚያመሰግን ሰው ነው ድምፅን በድምፅ የሚሽረው። የሆነ ሴጣንና ኢንቫይሮመንት ወደ እናንተ ድምፅ ሲያመጣ እናንተ በምስጋና ድምፅን በድምፅ ትሽሩታላችሁ። ትሞታለህ ብሎ ሲል አንተ ታመሰግናለህ። የዛን ጊዜ ሞት በህይወት ይዋጣል። ስላጣችሁት ነገር እንዳታማርሩ፣ ስላጣችሁት ነገር ከእግዚአብሔር ጋር ክስ ላይ ፋይል እንዳትከፍቱ እነግራችኋለሁ። እሱ በጉድለታችሁ ጻድቅ ነው። እሱ በከፍታችሁ ጻድቅ ነው። እሱ በሄደው ነገር ጻድቅ ነው። ወዳጆቼ የምትሰበስቡት ነገር ቤተሰባችሁ እንዳይበትን፣ የምታገኙት ነገር ከእግዚአብሔር መገኘት እንዳያወጣችሁ ዛሬ የተቀበላችሁት ነገር ማመስገን አለባችሁ። ሰው በማያመሰግንበት ነገር ላይ መልስ አይደለም የሆነው፣ ያ ጉዳይ ጥያቄ ነው የሆነው። ቢኬርፉል። በቤታችሁ ፍትህ የምትፈልጉ ሰዎች፣ በትዳራችሁ ፍትህ የምትፈልጉ ሰዎች፣ በእናንተና በጠላቶቻችሁ መካከል ፍትህ የምትፈልጉ ሰዎች፣ ስለ ላባችሁ ፍትህ የምትፈልጉ ሰዎች፣ ስለ እውነታችሁ ስለ ድካማችሁ ፍትህ የምትፈልጉ ሰዎች እግዚአብሔር እንዲፈርድላችሁ ከፈለጋችሁ በእግዚአብሔር ፊት በኮምፕሌን እንዳትቆሙ፣ በቅሬታ በማማረር እንዳትቆሙ። የሚያመሰግኑ ሰዎች እግዚአብሔር ይፈርድላቸዋል። እግዚአብሔር ይነሳል ከዙፋኑ እግዚአብሔር አምላክ። ዛሬም እግዚአብሔር ይናገረኛል። ዘንድሮ በሚቀጥለው 3 ወር ላይ እግዚአብሔር በእናንተና በክርክራችሁ መሃል ይፈርዳል። ማዕበሉን በኢየሱስም ጸጥ ያደርገዋል። ወጀቡን በኢየሱስም ዝም ያደርገዋል። ይፈርዳል እግዚአብሔር። በነፍስ ውስጥ ብዙ ጥያቄ አለ፣ ብዙ እንቆቅልሽ አለ። አንዴ እያዘ ሌላ ጊዜ እየለቀቀ፣ አንዴ እየመጣ ሌላ ጊዜ እየሄደ ከሚያሰቃያችሁ የነፍስ መከራ ድናችሁ የምትድኑት፣ ተዘላችሁ የምታርፉት፣ አልፋችሁ የምትባረኩት በእግዚአብሔር ፊት ሁኔታው እያለ፣ ችግሩ እያለ፣ ጥያቄው እያለ እሱም ሁሉ ነገር ጥላችሁ ነፍሳችሁን በፊቱ አፍሳችሁ እጆቻችሁን አንስታችሁ እሱ ስር ከተንበረከካችሁ በኋላ ማንም ላያንበረከካችሁ የእሱን ስም ከጠራችሁ በኋላ የትኛውም ነገር ላያሰጋችሁ ድናችሁ ትቀራላችሁ፣ አርፋችሁ ትቀራላችሁ። እንዲህ ብላችሁ ሰፍ ብላችሁ ጠብቃችሁት ያልሆነ ነገር እንኳን በሕይወታችሁ ቢገጥማችሁ ያ ያልሆነው ነገር ቢሆን እንኳን ላይጠቅማችሁ ነበር። ቢሆነው ከቁጥር ወይም ከኪሎ በስተቀር ምንም አይጠቅማችሁ ይሆናል። እግዚአብሔር ያውቃል በሕይወታችሁ ምን እንደሚያስፈልጋችሁ ምን እንደማያስፈልጋችሁ። ለሕይወታችሁ ኢምፖርታንት የሆነውን ነገር ብቻ ነው እግዚአብሔር ወደ እናንተ የሚያመጣው። እንደውም እንደዚህ ባረኳችሁ፣ ከዚህ በኋላ ቁጥር የሚሆን ሸክም የሚሆን ሳይሆን ሕይወት የሚሆን ነገር ብቻ ወደ እናንተ ይመጣል። የሚጠቅማችሁ ነገር ብቻ ወደ እናንተ ይመጣል። ዛሬ ለእናንተ የበራው የእግዚአብሔር ፊት የትላንትና ካሳችሁ እኮ ነው። የትላንትና ካሳችሁ ነው። ዛሬ የምታዩት የእግዚአብሔር ሞገስ፣ የእግዚአብሔር ክብር፣ የእግዚአብሔር ሕልውና ትናንት በሕይወታችሁ ስለተበላሸባችሁ ነገር ካሳ ነው። ይነግርሻል ነገ ምን ሊሆን እንደሆነ፣ ነገ ምን ሊመጣ እንደሆነ በሕይወትሽ፣ በቤትሽ፣ በስራሽ፣ በመውጣት በመግባትሽ እግዚአብሔር ነገ ሊሆን ያለውን ነገር እቅዱን አሳልፎ ይሰጥሻል። ዛሬ ነግራችኋለሁ፣ ከጠላታችሁ አስቀድሞ ብሉፕሪንቶቻችሁ ይገባል። አካባቢው ላይ የሚሰሙት ነገር ግራ ያጋባቸው ሊሆን ያለውን ነገር እግዚአብሔር አሳልፎ ይሰጣቸዋል። አንተ ጩሁና በረባር ጋሚ ይባል። የምናመሰግነው አሜሪካ ለመሄድ አይደለም፣ መኪና ለመግዛት አይደለም፣ ልብስ ለመቀየር አይደለም። በዙፋኑ ላይ የተቀመጠው ሁሉን አዲስ ያደረገ ከበደላችን በደሙ ያጠበን እሱ ምስጋና ይገባዋል። ልክ የዘመን መለወጫ ጊዜ ላይ አዲስን ነገር ወላጆቻችሁ እንደሚያደርጉላችሁ ልክ እንደዛ በዚህ ዓመት እግዚአብሔር በአሮጌው ዘመናችሁና በሚቀጥለው መካከል አዲስ ነገር ይሆንላችኋል። አሮጌውና አዲሱን የሚለይ ክብር ያገኛችኋል። እግዚአብሔር እሱ አምላካችሁ እንደሆነ በፍጥረት ሁሉ ዘንድ ይታወቃል። ዘንድሮ አምላካችሁ እግዚአብሔር እንደሆነ ይታወቃል።